ድርጅታችን የጂፒኤስ ኢንስታሌሽን በየትኞቹም በማንኛውም ተሽከርካሪዎች ላይ በመግጠም ይታወቃል። መኪኖች ላይ ስርቆት እንዳይፈጠር የተለያዩ የስርቆት ሙከራዎች ወይም ደግሞ የሌብነት እንቅስቃሴዎችን ለመግታት ገጠም በእያንዳንዱ መኪኖች ላይ አንዳች ነገር ከመሆኑ በፊት ለባለቤት በመደወል ቴክስት ኖቲፊኬሽን አለርት በማድረግ የሚያሳውቅ ነው። እንግዲህ ይህ ሲስተም መኪናው በመጀመሪያ ደረጃ የት እንዳለ ከየት ተነስቶ ወዴት ሄደ መነሻ መድረሻ ጉዞ ታሪኩን እንቅስቃሴን ማሳየት ያስችላል። እንደዚሁም ሰዎች ወይም ባለ ንብረት አቁሞት በሚሄድበት ሰዓት ስፖኪዮ፣ በር፣ ባትሪ፣ ጎማ፣ ብራቹ ለመንቀል ለማቋረጥ ሙከራ ቢደረግ ለባለቤት በመደወል ቴክስት ኖቲፊኬሽን አለርት በመላክ የድረሱልኝ ጥሪ ያሰማል ማለት ነው። እንግዲህ ቴክኖሎጂ እጅግ በጣም ዘመናዊ ነው። በእጅ ስልክ ጋር እንደ ፌስቡክ፣ ዋትስአፕ ወይም ደግሞ ዩዘር ቫይበር በመጠቀም የሚያስችል ነው። ጂኤንኤስ ሲስተም ሆኖ የመጣው ቀድሞ የምንጠቀምበት የነበረው በአፕሊኬሽን ብቻ በመታገዝ የሚሰራ የሲስተም ነበረ። ያ ሲስተም ደግሞ አፕሊኬሽኑን ካላየኑት ወይም ገብቶ ካላዩት በስተቀር ምን እየተካሄደ እንዳለ ማወቅ አይቻልም ነበር። ጂኤንኤስ ሆኖ ሲመጣ በዋነኝነት መኪና ላይ ምን እየተደረገ ነው ያለው የሚለውን ነገር በመደወል ቴክስት በማድረግ ኢቭን አሽከርካሪው አካል ወይም ባለቤት በሌላ ስራ ላይ እንኳን ቢጠመድ ምን እየተካሄደ እንዳለ እንዲመለከት በመደወል ቴክስት ኖቲፊኬሽን አለርት በማድረግ ያመለክተዋል ማለት ነው። በጣም ምርጥ የሚባለው ነገር ደግሞ በአንድ ጊዜ ለሁለትም ለሶስት ሰዎችም መጠቀም እንዲችሉ ያስችላል ማለት ነው። መኪናችን አቁሞ ሲሄዱ ምን እየተካሄደ እንዳለ ስፖኪዮም ይሁን የተለያዩ በጣም ከጥቃቅን ነገር ጀምሮ እስከ ትልልቅ ነገሮች እየተካሄደ ያለው ነገር ማወቅ እንድችልና መቆጣጠር እንድችል ያስችለናል ማለት ነው።